ኑህ ዓለይሂ ሰላምና በዘመኑ የነበሩ ሰዎች ከሞቱ በኋላ አንዱን ሲተካ ምድር ዳግም በሰዎች ትሞላ ጀመር። ያ ዘመን ካለፈ በኋላ የነበሩ ህዝቦችም ማንም አምልኮ ከማያውቀው በላይ ጣዖትን ማምለክ ተያያዙት። የህዝቡ መለያ ስማቸውም ዓድ ይባላል። በመጀመሪያው የዓድ ህዝቦችን ላስተዋውቃችሁ። የዓድ ህዝቦች በአረቢያ ምድር በየመን ግዛት አህቃፍ በመባል አካባቢ ኢረም በተባለች ከተማ የሚኖሩ በጣም ትልልቅ ቁመና ያላቸው ህዝቦች ሲሆኑ አላህ ስፍር ቁጥር የሌለው ጸጋ አይነት ያትረፈረፈባቸው ህዝቦች ናቸው። ከጸጋዎቻቸውም የሚኖሩበት ምድር በጣም ለቡቃያ አመቺና ለም አፈር ያለበት አካባቢ ነው። ሰውነታቸውም በጣም ግዙፎችና ረጅሞች ነበሩ። ነገር ግን አላህ ለዋለላቸው እንዲህ አይነት ኒዕማ ምላሻቸው ምስጋና ሳይሆን ድንበር ማለፍ፣ አመጽና መኩራራት ነበር። የኑህ ህዝቦችም ያደርጉት የነበረውን የጣዖት አምልኮ አሟሙቀው ጀመሩት። ያም አላንስ ብሏቸው ምድርም በተለያየ የወንጀል አይነቶች ይሞሏት ጀመር። ነገር ግን አላህ ለቅጣት የማይቸኩለው በእዝነት አዘል ጥበቡ ከመጥፎ የከለክላቸው ወደ መልካም ሥራ ይመራቸው ዘንድ ሁድ የተባለ መልእክተኛ ከመካከላቸው ላከላቸው። ሁድ ዓለይሂ ሰላም መልካም፣ ቁጥብ፣ የተረጋጉና አንደበተ ርቱዕ አረበኛን ቋንቋ ለመጀመሪያ ጊዜ የተናገሩ ሰው ናቸው። አላህም እሳቸውን ወደ ህዝባቸው በመሄድ የጌታቸውን ተልእኮ ያደርሱ ዘንድ አዘዛቸው። ሁድ ዓለይሂ ሰላም የጌታቸውን ትእዛዝ በመቀበል ወደ ህዝባቸው ሄደው እኔ ከጌታችሁ የተላኩ መልእክተኛ ነኝ። አላህም በብቸኝነት አምልኩ፣ ከአላህ በስተቀር ሌላ ጌታ የለም። እነዚህ ከተለያዩ ድንጋይና እንጨት ጠርባችሁ የምታመልኳቸው ጣዖቶች መጥቀምም መድጉዳትም የማይችሉ ደካማ ሲሆኑ ከእናንተ ጥበቃን ይሻሉ እንጂ ራሳቸውንም መጠበቅ አይችሉም እያሉ ጠሯቸው። እኔን የታዘዘኝ ከሞት በኋላ ጀነት ይገባል፣ እኔንም ያስተባበለኝ ጀሃነም መቀመጫ ስትሆን መቀመጫነቷስ ምንኛ ከፋ ብለው ማስጠንቀቅ ጀመሩ።